ኦሪት ዘፍጥረት ምዕራፍ 30 ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእኅቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ፀነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግሞ ፀነሰች፣ ለያዕቆብ ሁለተኛ ወንድ ልጅ ወለደች። ራሔልም ብርቱ ትግልን ከእኅቴ ጋር ታገሊው፣ አሸነፊውም አለች። ስሙንም ንፍታሌም ብላ ጠራችው። ልያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ልያም ጉድ አለች፣ ስሙንም ጋዲ ብላ ጠራችው። የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጪኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ለልጅሽ እንኮይ በዚች ሌሊት ካንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ፣ ልያም ልትቀበለው ወጣች። እንዲህም አለችው፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቻለሁና በዚችም ሌሊት ከእርሷ ጋር ተኛ። እግዚአብሔርም የልያን ጸሎት ሰማ፣ ፀነሰችም፣ አምስተኛ ወንድ ልጅም ለያዕቆብ ወለደችለት። ልያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ደግማ ፀነሰች፣ ስድስተኛም ወንድ ልጅን ለያዕቆብ ወለደችለት። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስምዋንም ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀንዋንም ከፈተላት፣ ፀነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ሥራዬ ወደ አገሬም እመለስ ዘንድ አሰናብተኝ። ስለ እነርሱ የተገዛሁላቸውን ሚስቶችንና ልጆችን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይኔ ፊት ሞገስን የማገኝ ቢሆን
ከዚሁ ተቀመጥ። እግዚአብሔር ባንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደመወዝህንም ንገረኝ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልሁ ከብትህንም እንዴት እንደጠበቅሁልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረ ጥቂት ነበረና ዛሬም እጅግ በዛ። ወደ አንተ በመምጣትም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤት የሚሰራው መቼ ነው? እርሱም የሚሰጥህ ምንድር ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችን አበላለሁ እጠብቃለሁ። ዛሬ በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዝንጉርጉርና ነቁጣ ያለበቱን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣና ዝንጉርጉር ያለበቱን ይለያለሁ፣ እነርሱም ደመወዜ ይሆናሉ። ስለዚህም በፊትህ ያለውን ደመወዜን ለመመልከት በመጣህ ጊዜ ወደ ፊትህ ጻድቅነት ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጣ የሌለበት ከበግ ጠቦቶችም ጠጉር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመለ መሳይና ነቁጣ ያለባቸውን ከእንስሶቹም ፍየሎች ዝንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም